ሮዛ ታሪክ ሰርታለች። የሚፋቀሩ ፍቅረኛሞችን አንድ ላይ ያደርጋለች። የእነሱ የቀለበት ፕሮግራም ላይ እንግዲህ ድምቅ አድርጋ እንዲያከብሩ አድርጋለች። ይሄ ብቻ አይደለም፣ የጫጉላ ሽርሽርም አላችሁ በማለት እንግዲህ ወጥተው እንዲዝናኑ አድርጋለች። እውነት ለመናገር እንደ ሮዛ ያለች እህት ለሁላቸውም ወንድሞች ያብዛላቸው። እኛም ለወንድሞቻችን እንደ ሮዛ አይነት እህት ብንሆን መልካም ነው ብዬ አስባለሁ። ማኪ እንግዲህ ማስጠንቀቂያ ተሰጥቷታል። ከናታን ህይወት ውስጥ መውጣት አለብሽ፣ ናታን የልጄ ፍቅረኛ ነው በማለት እንግዲህ ራሷ ሮዛ ማኪን ሽማግሌ መስላ ስታስፈራራት ነበረ። አሳግታታለች። ማኪ እንግዲህ አስገድዳ ናታንን የራሷ ለማድረግ በእናቱ አማካኝነት እሱን ነው ማገባው፣ ናታን ከኔ ውጪ የማንም መሆን የለበትም እያለች ስትፎክር፣ እሱ ሳይፈልግ እንግዲህ ከማኪ ጋራ የቀለበት ፕሮግራሙ ተዘጋጅቶ ነበረ። ታዲያ ከዚህ ሁሉ ጀርባ ግን ትልቁን ስራና ትልቁን ሚና ስትጫወት የነበረችው ሮዛ ናት ማለት ነው። ሮዛ እንግዲህ እንደተመለከትነው በባለፈው ፓርት ላይ ችግር የለውም የቀለበት ፕሮግራሙ ይዘጋጅ፣ እናታችንን እሺ በላት ነበረ ያለችው። እሱም ታዲያ ይሄን ነገር እንዴት አስበሽ ነው እንደዚህ የምትዩ? ከዛ በኋላስ ምን ይፈጠራል የሚል ጭንቀት ላይ ነበረ። አይ አትጨነቅ፣ ሁሉንም ነገር በእኔ ጣለው፣ በእኔ ተማመን፣ መጨረሻውን ትወዳለህ ብላ ነበረ። እውነትም ፍጻሜው በጣም ያማረ፣ ሁለት የሚፋቀሩ ሰዎችን አንድ ያደረገ ነው። በግድ አስገድዳ ቀለበት ካልተደረገልኝ ያለችው የማኪ ፕሮግራም ለአፍቃሪዋ ለሰላም የደስታ ቀን ሆኖላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ስትጀምሩ እንግዲህ በላይክ ጀምሩ። ሮዛ ድራማ አስተማሪና ተወዳጅ የሆነ ድራማ ነው። ከዚህ ድራማ ምን ተማራችሁ? ፍቅር እንግዲህ ሁሌም ቢሆን ያሸንፋል ስንል በምክንያት ነው። እየተመለከትን በብዙ ቦታ እያየን ስለሆነ ነው። ፍቅር ሲያሸንፍ እንጂ ሲሸነፍ መቼስ አይተን አናቅም፣ አይታችሁ አታውቁም ብዬ አምናለሁ። ፍቅር ቢዘገይም ፈተና ቢበዛበትም ሁሌም ቢሆን አሸናፊ ነው የሚሆነው። ታዲያ ማኪ በግድ አስገድዳ ናታን የኔ መሆን አለበት፣ የኔ ነው የሚሆነው በማለት ከእናቱ ጋር በመመሳጠር እናትየዋን በዚህ በቅርብ ቀን የቀለበት ፕሮግራሙ መደረግ አለበት ግዴታ ነው ብላ በራሷ ውሳኔ ልጇ ሳይወስን ልጇ ሳይፈቅድ ወስና ነበረ። የቀለበት ፕሮግራሙ ከተደረገ በኋላ ሰርጋችሁም ደግሞ በአንድ ሳምንት ውስጥ ይጠናቀቃል፣ ልጄ ከኔ ትዕዛዝ አይወጣም፣ የኔን ትዕዛዝ ይቀበላል፣ የኔን ትዕዛዝ ያከብራል በማለት ነበረ ስትናገር የነበረው። ናታን ግን የሚወዳት የሚያፈቅራት ሰላም አለች። ይሄንን እናትየዋ አታውቅም። ከሰላም ጋር ያላቸው ቅርርቦሽነትን በጭራሽም አትወድም። እሷ ያው ታያለች ቤት ውስጥ አብራቸው ስለምትኖር። ይሄንን ታዲያ የናታንን ፍቅር ደግሞ የምትደግፈው እህቱ ሮዛ ናት። እህቱ ሮዛ በጣም ከወንድሟ ጋር ሚስጥረኛ ናት። በጣም ትግባባለች። እዛ ቤት እንግዲህ እናትየዋ በገዛ እጇ ራሷን ባይተዋር አድርጋለች። ምክንያቱም እኔ ያልኩት ካልሆነ አይሆንም፣ እኔ የምለው የማዝ ካልሆነ የሚሆን ነገር አይደለም በማለት ስለምትነጫነጭ ምንም አይነት ሚስጥር የምታውቀው ነገር የለም። እህትና ወንድም ግን በጣም ሚስጥረኞች ናቸው። እንደዚሁም እንግዲህ ተፈቃሪዋ ሰላም ቤት ውስጥ በጣም መከራ ቢበዛባትም ያው እዛ ቤት ሰራተኛ ሆና ነው ያለችው። ያሰሪዋ ልጅ ደግሞ አፍቅሯታል፣ እሷም አፍቅረዋለች። አስቡት እንግዲህ እዛ ቤት ውስጥ ያለውን ጦርነት። የፍቅር ጊዜ የላቸውም። አንደኛ እሷና እሱ አንድ ቦታ በታዩ ቁጥር ሁሌ አሰሪዋ እንግዲህ እንደ ጮኸች ነው። እሷ ስር ምን ትሰራለህ? ከእሷ ጋር ዞር በል፣ ካለ እሷ አይታያችሁም፣ ምን አስነክታችሁ ነው በማለትም ብዙ ነገር ስትል ነበረ። ታማ ባለችበት ሰዓት እንኳን ሮዛ ለእሷ ስትከራከር ነበር። ማረፍ አለባት፣ አሟታል፣ እረፍት ማድረግ አለባት ነበር ስትል የነበረው።
ስራውን ማን ሊሰራ ነው እያለች እንግዲህ ስትነጫነጭ ነበረ። እንዲሰራልሽ የምትፈልጊውን እኔና ናታን እንሰራለን በማለት ከዚህ በፊት ሲናገሩ ሰምተናል። ሮዛ እንግዲህ ሰላምዬን በጣም ነው የምትወዳት። እውነት ለመናገር እንደዚች አይነት እህት ሁሉም እህቶች እንደዚህ መሆን አለባቸው ብዬ አስባለሁ። እንግዲህ አስባችሁታል፣ ሰላምና ናታን ሲጋቡ ሮዛ ያላት ደስታ፣ በዛ ላይ ለወንድሟ እህት ለወንድሟ ሚስት እንደ እህትም ጭምር ነው የምትሆናት ማለት ነው። በጣም ነው የምትወዳት፣ በጣም ነው የምታከብራት። በተቃራኒ አንዳንድ የምናያቸው ነገሮች አሉ። የባል ቤተሰብ የባል እህቶች ጥሩ አይደሉም ምናምን የሚባል አባባል አለ። ይሄ ነገር አይዶኖ በሪያሊቲ ይኖራል አይኖረውም የሚለውን ነገር እንግዲህ አላውቅም። እንደየቤቱ ይለያያል ብዬ አስባለሁ። ከሮዛ ግን ብዙ ነገር እንማራለን። ለወንድሞቻችን ሚስቶች በጣም ጥሩ ለወንድማችን ጥሩ እህት መሆን እንዳለብን በብዙ ተምረናል ማለት ነው። ታዲያ የቀለበት ፕሮግራሙ ከተዘጋጀ በኋላ ማኪ ያልጠበቀችው ውርደትና ቅሌት ነው የገጠማት። ሮዛ ታሪክ ነው የሰራችው። ያደረገችው ነገር ያው አስቀድማ ሁሉም ነገር ይዘጋጅ፣ በቃ አንቺ ከፈቀድሽ ችግር የለውም ይዘጋጅ በማለት ናታን ደስ ሳይለው እንግዲህ የእናቱን ፍላጎት ብቻ እናትየዋ ምን ብለዋለች አስቀድማ፣ እኔ ምልህን የማሰማ ከሆነ ይሄንን የቀለበት ፕሮግራም የማታደርግ ከሆነ ራሴን አጠፋለሁ፣ ከዛ ስሞት ትገላገላለ ብላለች። ታዲያ ከእናቱ ትዕዛዝ ላለመውጣት የእናቱ ክብር የእናቱ ቁጣ ይዞት በሀሳቧ ተስማምቷል። ይሄንን ነገር ሮዛም ፈልጋ ይሳካ በቃ ችግር የለውም ብላለች። ታዲያ ይህንን ሁሉ ስታሰብ ግን የራሷን እቅድና ሀሳብ አላማ ይዛ እንጂ ዝም ብላ የማይወዳት ሴት ጋር አብሮ እንዲኖር ወንድሟን አሳልፋ መስጠት አልፈለገችም። ፕሮግራሙ ተዘጋጀ። እናትየዋ እንግዲህ ደስ ብሏት ልጄ ወግ ሊያይ ነው እንግዲህ ከማኪ ጋር የሆነ ነገር እንዳላት ነው የምንረዳው። የሆነ በጥቅም ወይ ደግሞ በሆነ ነገር የተያዘች ትመስላለች የናታን እናትና እሷን ለማስደሰት ልጇን እየጎዳይ ልጇን እየበደለች ትገኛለች። መቼስ የማትወዳትን ሴት አግባ ብሎ በልጅ ላይ እንደ መፍረድ ትልቅ ነገር ከባድ ነገር የለም። ለዛውም የሚያፈቅራት ሴት እያለች እንደዚሁ ፊዚካል ሲታዩ ራሱ ማኪና ናታን በጭራሽም የሚመጣጠኑ አይነት ሰዎች አይደሉም። እናትየዋ እንግዲህ የድሮ ባህል ይሄ የድሮ ባህል ነው። ድሮ ለዛውስ ቤተሰብ የፈቀደና የመረጠውን የከሌል ልጅ ማግባት አለብህ የሚባል ያ ያለፈ ዘመን የአያቶቻችን የእናትና የአባቶቻችን ጊዜ እንጂ አሁን ደግሞ የእኛ ጊዜ አይደለም። እንደምናውቀው ሁሉም ሴትም ወንድም ራሱ የፈለገውን የመረጠውን ነው የሚያገባው። ለልጆች ደግሞ ነፃነታቸው ሊሰጣቸው ግድ ነው። ከመጥፎ ነገር ላይ ራሳቸውን እንዲጠብቁ መምከር እንጂ ግዴታ እኛ የፈለግነው ብቻ መሆን አለበት ማለት የለብንም። የትኛውም ወላጅ እንደዛ የማለት መብት የለውም። የወላጆች መብት መሆን ያለበት ማሳደግ ነው። ልጆቻቸው የሚያስፈልጋቸውን ነገር ማሟላት እንጂ ከዛ በኋላ የህይወታቸውን መሪ የሆነ ነገር ራሳቸው ናቸው ማስተካከል ያለባቸው። የሚኖሩት ህይወታቸውን እነሱ ናቸው። የአሁኑ ጄኔሬሽን ወጣት እየተማረ ብዙ ነገር እያነበበ በሶሻል ሚዲያ በብዙ ነገር እየጠነከረ ወዳጅ በጣም ምርጥ የሆኑ ልጆች ስላሉ፣ ስለዚህ ይሄንን ደግሞ ምንም ሆነ ምን ራሳቸው ልጆች በህይወታቸው መወሰን አለባቸው። በጣም ጥፋት አድርጋለች፣ ስህተትን ሰርታለች ማለት ነው የናታን እናት። ግን ያው በስተመጨረሻም እንግዲህ ያው ተዋርዳለች ማለት ነው። ምንም ማድረግ አይቻልም። ሮዛ እንግዲህ እያደረገችው ነገር ውጭ ላይ ሰው አስደውላለች። ስልክ እንግዲህ ስልክ ሲደወል የቀለበት ፕሮግራሙ ተዘጋጀ ብላ ወዲህ ወዲያ ስትል እንግዲህ በደስታ ቀለበቴ ነው ዛሬ ደስ ብሎኛል። ይህ ንቀቷ ንቀት እንኳን ሰላምን እሱ እንደሚያፈቅራት ስለምታውቅ ያደረገችው ነገር ምንድን ነው? ቀጥታ ሄዳ እንግዲህ ልብሴን እስኪ ይልኝ አላማረብኝም ወይ እስቲ ይሄንን አስተካክልልኝ ይሄንን እሰሪልኝ እያለች ምን ስትል ነበረ? ሰላም ጋር ስትሄድ ነበር። ሰላም እንግዲህ በዛን ሰዓት የሚሰማትን ስሜት አስቡ። የእሷን ፍቅረኛ የምትወደውን እስከ ህይወቴ ፍጻሜ ድረስ ከአንቺ ጋር አልለይም ያላትን ሰው ለሌላ ሰው አሳልፋ ልትሰጥ እንደሆነ ስታስብ ያለው ስሜት በጣም ከባድ ነው።
እሱ ለዛውም ሳይፈልግ እሱ ፈልጎ ቢሆን እንኳን እሱ አልፈለገኝም አልመረጠኝም ትላለች። ግን እሱ እሷን እየመረጠ ይሄ ነገር በመፈጠሩ በጣም ያለው ስሜት በጣም ከባድ ነው። ታዲያ ተደስታ ገና ደስታዬ ነው የቀለበቴ ቀን ነው ከዚህ በኋላ ብትነቃነጡ ምንም ብትሉ ምንም የምታመጡት ነገር የለም ናታን እንደሆነ የኔ ነው እያለች በጣም እየጎረረች ነበረ። ጀግኒት ሮዛ ግን ያው እሷ ደስታዋን ገና እንደተጀመረ እንግዶች ይመጣሉ ሲባል እንግዳ እስከሚመጣ እንጨፍር ነበረ ስትል የነበረው። ታዲያ በዛን ሰዓትም የማኪ ስልክ ጠርቷል። የማኪ ስልክ ላይ እያስደወለችው እንግዲህ ሮዛ ናት። የራሷን ሰዎች አዘጋጅታለች። ከዛ ሲደወል ስልክሽ እየጠራ ነው ብላ ነገረቻት። እሷ ናት። በዛሬ ቀን ማን ነው የሚደውለው ነበረ ስትል የነበረው። አስፈላጊ ስልክ ሊሆን ይችላል መልሹ ብላለች። ያው የራሷ እቅድ ስላላት ነው። ስልኩ ከተመለሰ በኋላ በጣም ነበር የተነገጠችው። እንግዲህ የተባለችውን ነገር ባናቅም ቀጥታ ወጥታለች። ስትወጣ እንግዲህ አጋዥ በር ላይ ነው የጠበቃት ማለት ነው። ቀጥታ አፏን ዘግቶ ነው ወደ ማገቻ ቦታ የወሰዳት። በዛን ሰዓት ታዲያ የሮዛ እናት ቀጥታ ተከትላታለች። ምን ተፈጥሮ ነው በዚህ ሰዓት ምንድን ነው? በዛሬው ቀን በደስታ ቀን አስባችኋል? እንግዲህ እንግዳ ተጠርቶ እንግዳ እየመጣ ነው ተብሎ በሚታሰብበት ሰዓት ላይ እዚህ ጋር እንደምትመለከቷት እንግዲህ ማኪ ታግታለች ማለት ነው። ብትፈልጋት ወዲህ ብላት ዞር ስላደረገባት እሷም ልታገኘት አትችልም። ስልኳ ራሱ ሊሰራ አልቻለም። ተፈልጋ ጠፍታለች ማለት ነው። በዚህን ሰዓት ታዲያ ሮዛ ቤት ውስጥ አስቀድማ ሙሽሪትን ሰላምን ኳኩላ አስካት ነበረ። ምን እያደረግሽ ነው? እኔ እኮ አይደለሁም ሙሽሪቷ፣ ሰርጉ እኮ የማኪ ነው፣ ምን እያደረግሽ ነው? እያለች እንግዲህ ግራ በመጋባት ነበረ ስትመለከታት የነበረው። ሰርጉ የማኪ ቢሆንም ባልየው ግን ያንቺ ነው ያለችው። በስተመጨረሻ እንግዲህ ሁሉም እናትየዋም ያው ግዴታ ለመፈለግ ወጥታለች። ማኪን ለመፈለግ ስትወጣ ያው ሮዛ ያደረገችው ምንድነው እዚህ ጋር ቁጭ ብለህ ጠብቀኝ የትም እንዳትንቀሳቀስ በማለት ወንድሟን እንግዲህ ቤቱ ተዘጋጅቷል። ቤቱ ድምቅ ብሏል። የሙሽራ ቤት መስሏል። አስቀድማ ቀለበት አዘጋጅታላቸዋለች። ቀጥታ እንግዲህ አልብሳ ያስቀመጠቻትን ሰላምን አንጥታ ለባልየው ለአፍቃሪው አስረክባለች ማለት ነው። ከምንም በላይ በጣም ነው የተደሰቱት። እንደዚህ ነገሮችን የምታመቻች እህት በቃ ምን ልበላችሁ በጣም ነው ደስ ያለችኝ ማለት ነው። እና እንደዚህ መልካም መሆን ከምንም በላይ ትልቅ ነገር ነው። ለወንድሟ ጠበቃ የምትቆም ትልቅ ስራ ነው የሰራችው። ብልህ ሴት፣ አስተዋይ ሴት ናት። እናትየዋ ግን ምንም የገባት ነገር የለም። እስካሁን ያወቀችው ነገር የለም። የልጇን መብትና ፍላጎት እሷ ልታከብር ሲገባ ማኪን ካላገባ በማለት ልጇን እንግዲህ ጥምድ አድርጋ ይዛለች። እዛ ጋር ግን ሮዛ ልክ እህት ብቻ ሳይሆን እናትም ጭምር ነው የሆነችው የወንድሟ